የቀረ ነገር ሁሉ ጥንቅር ብሎ ይቅር። ቅድሚያ መሰጠት ያለበት ለልጆቻችን ነው። ዋጋ ለከፈልንላቸው ህይወታችንን፣ እድሜያችንን፣ ማንነታችንን ሁሉ ገብረን እዚህ ጋር ላደረስናቸው ልጆቻችን ነው እንጂ ቅድሚያ መስጠት ያለብን ስራ አይደለም፣ ሪሌሽንሺፕ አይደለም፣ ምንም ነገር አይደለም፣ ጎረቤት አይደለም፣ እናት አባት ወላጅ ምናምን አይደለም። ልጆቻችን ናቸው ቅድሚያ የሚያስፈልጋቸው። ለዚህ ነው ልጆች እያጠፉም እየወደድናቸው፣ እያጠፉም እየታገስናቸው፣ እያጠፉ እያናደዱን እያበላሹም እየታገስናቸው ያችን መጥፎ እሳት ሰዓታት እናሳልፍና እናረጋለን። በመጨረሻ ወደምንፈልገው ህይወት እንሄዳለን። የምንፈልገውን እንሰራለን። የምንፈልገው ህይወት ውስጥ እንገባለን። የምንፈልገውን ነገር ሁሉ እናገኛለን።